ያሽማታ ይደምናል ካሳቤ አለማወቄን መቻውቀው ነበር እንዴት አመሻችሁ እንኳን ደህና መጣችሁ ታምራላችሁ እስቲ አንድ ጊዜ ጋዜጠኛ ካልተጨበጨበለት አይናገርም በቤስት ሞቲቬሽናል ኮንቴንት አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት ቤስት ሞቲቬሽናል ኮንቴንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ አዶናይ ሊዱ ሊንዳ ዮናስ ሞ የካያ ቤተሰቦች ኦኬ እስቲ አንድ ጊዜ አጨብጭቡ ፕሊዝ የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው እንኳን ደስ አለ አዶናይ ያኔ ቆንጆ በሚል ሞቲቬሽናል ኮንቴንት ሴቶችን ሞቲቬት ያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንቴንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንቴንትን በማሸነፍ በድጋሚ እንኳን ደስ አለ Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ትሰግጣለህ የታባቱ በጣም ደስ ብሎኛል ዛሬ ረጅም እንደሆንኩኝ ተሰምቶኛል ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለው ለዚህ ሶ ሞቲቬሽናል ስፒከር ማለት ምን ማለት ነው አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው የውስጥህን ድክመት ማካፈል ነው ከብዙ ሰዎች ጋር መመሳሰል ነው እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው እና ከሐቀኛ ሰው በላይ ማን ሞቲቬሽናል ስፒከር የለም እኔ ደግሞ ሁሉም ነገር አካፍያችኋለሁ ከዚህ በላይም ገና እናካፍላለን እንሰግጣለን እንፈምሳለን ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ሆኗል በተለይ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ ድሮኛ ማታ 2 ሰዓት ዜና ነበር የሚጠበቀው አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ ይሄ ሶሻል ሚዲያው በጣም ደስተኛ ነኝ አሁን እስቲ እነማን ናቸው በጣም አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡልን ተካተን እንመለስ እስቲ እነማን እንደሆኑ ቤስት ኢንፎርማቲቭ ኮንቴንት ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ ብሩክ ኒውስ ሃይላብ አማሃ ሙሴ ሰለሞን ይድነቅ ቃሲ ያው በሶሻል ሚዲያ ወይም በቲክቶክ አሁን ኮንቴንት ኢዝ ኪንግ ይዘት ንጉስ ነው እና ብዙዎቻችሁ የጥሩ ይዘቶች በማቅረብ
በጣም ጎበዞች እየሆናችሁ ነው። አንድ ተወዳዳሪ ነው ያለው። አንድ ተወዳዳሪ ነው ያለው። ዋው! 5 እጩዎችን ተመልክተናል። ይሄንን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማታል ብሩክ ኒውስ። ብሩክ እንኳን ደስ አለ። ላለፉት ዓመታት ዜናዎችን በትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ። በአመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉ እና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ ነው። ተተኪ ማፍራት በጣም ደስ ይላል። በርታ። አመሰግናለሁ። በቅድሚያ ይሄንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። ላይፍታይም አዋርድ ምርጥ 5 እጩ ተወዳዳሪዎች 4 ኪሎ ኢንተርቴይንመንት፣ በርጠሚዮስ፣ ጃኒ፣ ራቼ ተስፋዬ፣ ዩቲናስ። የ2025 ላይፍታይም አዋርድ አሸናፊ ዩቲናስ። ዩቲናስ እንኳን ደስ አለሽ። የላይፍታይም አዋርድ አሸናፊ ሆነሻል። ዩቲ ሁለተኛውን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርዷ ነው የሚሆነው። ዩቲናስ እንኳን ደስ ያለሽ። Congratulations to UT for winning the award. This award actually 2 times for the evening. እንኳን ደስ አለሽ ዩቲ። ተመልሼ መጣሁ። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀልድ አይደለም። ለ5 ዓመት ሳይፈርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም እናመሰግናለን ዩቲናስ። እዚሁ ሸላሚያችንን የዓመቱ ምርጥ ቲክቶከር የምንሸልምበት ሰዓት ላይ ደርሰናል። የዚህ ሽልማት አሸናፊ ደግሞ ከመቼውም ጊዜ በላይ ለየት ባለ ሁኔታ የመኪና ተሸላሚ ይሆናል። For now, the most anticipated moment of the evening. And this award does not only give them just an award, but also a car
that is by Ethiopia Technology, our technology partner. ኢትዮጵያ ቴክኖሎጂስ ሀገር በቀል የሆነ የቴክኖሎጂና ኢቭ ኤሌክትሪክ ቪሂክሎችን በማስመጣት እንዲሁም የተለያዩ ኤሌክትሪክ ቪሂክሎችን ብቻ በመያዝ የታክሲ አገልግሎትን በመስጠት ላይ የሚገኝ ድርጅት ነው። የቴክኖሎጂ ፓርትነራችን ነው። የሽልማት ፓርትነራችን ነው። Thank you, Ethiopia Technology, for being our technology partner. ዝግጁ ናችሁ አሸናፊውን ለመስማት? Are you ready? ተዘጋጅታችኋል ወይ? ስትጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬን እባካችሁ ወደ መድረኩ ጋብዙልን። Please welcome to the stage our beloved artist, amazing Sarawit Fikre, to present the award for the Creator of the Year. የሽልማት መርሃ ግብር ዛሬ እዚህ ጋር አያበቃም። ወደ ቫርዳስ ላውንጅ አብረን እንጓዛለን። ሁላችሁም አብራችሁ ትሆናላችሁ ብለን ተስፋ እናደርጋለን። ቲክቶክ ክሬተር ኦፍ ዘ ይር አዋርድ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ የሆኑት ቆይ እሺ የሽልማቱን ከመስጠታችን በፊት የኢትዮጵያ ቴክኖሎጂስ የዚህ መኪና ሽልማት ያቀረበልን ድርጅት ዋና ስራ አስፈጻሚ የሆኑትን አቶ አዶኒክን እባካችሁ ወደ መድረክ ጋብዙልን። ሽልማታችንን ከመስጠታችን በፊት እባካችሁን የኢትዮጵያ ቴክኖሎጂ ሲኢኦ እና ኦነር የሆኑትን አቶ አዶኒክን ወደ መድረክ እንጠራለን። Please welcome to the stage the CEO of Ethiopia Technology, Mr. Adonik, our technology partner, who will be giving out the first ever award, the first kind in TikTok awards, powered by G Power. Now to present TikTok Creator of the Year. We have a small speech by Ethiopia Technology CEO, Mr. Adonik, before we give out our award. እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንሱ እያደገ ነው። እባካችሁ በትዕግስት ጠብቁን። አንዴ በጸጥታ መልእክታቸውን ካዳመጥን በኋላ ቀጥታ ወደ ሽልማታችን እንሄዳለን። እናመሰግናለን ለትዕግስታችሁ። ይሰማል? እባካችሁን ድጋፋችሁን በጣም እያደነቅንና እያከበርን ወደ ሽልማት ፕሮግራማችን ስትጠብቁት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር እንዲያደርጉልን አቶ አዶኒክ እዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በትዕግስት እንድጠብቋቸው እንጠይቃለን። እሺ፣ አመሰግናለሁ። ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ እጩዎች አሉ። ኦልሬዲ እንዳሸነፋችሁ ነው ሁለታችሁም በዚህ አጋጣሚ የሚሰማኝ። ድርጅታችን ኢትዮጵያ ቴክኖሎጂም ይህንን ፕሮግራም ወይ ደግሞ ይህንን ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰማዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ የመጀመሪያ ጊዜ ኤሌክትሪክ መኪናዎችን በማስተዋወቅ እንዲሁም በ2020 የመጀመሪያውን የኤሌክትሪክ ቻርጂንግ ስቴሽን ፓተንቱን ወስደን እየተንቀሳቀሰ እንገኛለን። አሁን ደግሞ መኪናዎችን በአፎርደብል በሆነ መልኩ ለክላይንቶቻችን ለማድረስ ብዙ ስራዎችን እየሰራ እንገኛለን። ከነዛ ውስጥ አንደኛው የቬሂክል ፋይናንሲንግ ሲስተም ዴቨሎፕ አድርገን እሱን ፓተንት አድርገን እየሰራ እንገኛለን። ከዛ ደግሞ በጣም ዩኒክ የሆነ ፊቸሩን አንዱን በነግራችሁ ደስ ይለኛል። ሰዎች በቀን ከ300 ብር ጀምሮ እየቆጠቡ በመኪና ዕቁብ የመኪና ባለቤት የሚሆኑበትን ሲስተምም ይኸው እየሰራ እንገኛለን።
ሁሉንም ፕሮዳክቶቻችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣን ነው። አፎርደብል እና ኮምፎርታብል የሆነ ራይድ የምትጠቀሙበት ጥሩ ሲስተም ይዘን መጥተናል። በፕሮዳክታችን በቅርብ ላውንች ስናደርግ አይታችሁ ደግሞ አስተያየት እንድትሰጡን ከወዲሁ እንጠይቃለን። በጣም አመሰግናለሁ። አዶናይ እና ዩቲና ዝግጁ ናችሁ? ሁላችሁም አንዴ ይቅርታ አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሉ አንድ ላይ። TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች፣ እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. ሾጊት ሾጊት ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው።
ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ። ተረጋጉ። ቲክቶክ ክሪኤተር ኦፍ ዘ እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁም ደስ አለ። ቴሉ ከኋላ ቴንክ ዩ ሰግጥ። እሺ ድምፄን አጥቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ